እኔ እንጀቴ መልተኛ ድረስልኝ ህዝቡ ድረስልኝ እንደው ወልዶ ይስጠኝ እንደው መከራ ይቸበታለሁኝ ምን አብሶ ነው ከቶ እንደው ምን ቸግሮ ነው ከቶ ውድ ኢትዮጵያውያንና ኤርትራውያን እኔ ድምጻዊት ፍቅርተ ካሳሁን ነኝ። እንግዲህ ውድ አድናቂዎች የምትወዱኝ የምታከብሩኝ በዚህ ነገር እንድትተባበሩኝ እፈልጋለሁኝ። አክብሮታችሁንም እንድትገልጹኝ የዚህን ልጅ ህይወት እንድንታደገው ለማለት ያክል ነው። ልጁ አብርሃም ይርዳው ይባላል። የይርዳው ተመስገን አካውንት ወይም የአባቱን አካውንት ቁጥር 101262745452 ስለሆነ በውጭም በሀገር ውስጥም የምትኖሩ ውድ ወገኖቻችን ኢትዮጵያውያንና ኤርትራውያን እንድትደግፉት እንድትረዱት የዚህን ልጅ ህይወት እንድንታደገው እላለሁ። አመሰግናለሁ። ውድና የተከበራችሁ አድማጭ ተመልካቾች እንግዲህ የምታዩቸው እናት አባት እየተሰቃዩ እያለቀሱ የምናያቸው እንግዲህ ከራያ ቆቦ ነው። ዋናው ምክንያቱ ደግሞ እንግዲህ በጣም የሚሳሱለት ልጃቸው ወደ ሊቢያ በረሃ በራሱ ፍላጎት ጠፍቶ ሄዶ አሁን ላይ ያው እንግዲህ ባጋጆች እጅ ገብቶ ይሄው እናት አባትን እያሰቃየ ነው የሚገኘውና በእርግጥ ይሄን ቦታ ይሄን መንገድ እኛ የምንቃወመው ቢሆንም ልጅየው ጠፍቶ እዛ ከደረሰ በኋላ አሁን ላይ ይሄው እናት አባት ነው እየተጎዳ እየተሰቃየ ያለው። ስለዚህ እባካችሁን ሁሌም ያው እያስቸገርናቸው ነው። ስለዚህ ለነዚህ እናቶች አባቶች ስትሉ ይሄን ወንድማችንን ታደጉትኝ። በእርግጥ ይሄን ነገር እኛ አናበረታታም፣ ግን ደርሶባቸው እያለቀሱ ነው ያሉትኝ። የሚሸጡት የሚለውጡት የለም። እንግዲህ እናርደዋለን፣ እንገለዋለን፣ እንሰቅለዋለን እያሉ ይሄው በመታየቱ መልኩ እንግዲህ በካቴና ሁሉ አስረው ያንገላቱት ነው የሚገኙትና እባካችሁን ኢትዮጵያውያን ነገ በኔ ነው እንደዚህ አይነት ችግሮች በማንኛውም ቤት ያንኳኳልና በመትችሉት ሸር ያደርጋችሁ ለደጋግ ሰዎች እንዲደርስ በተለይ ደግሞ አሁን ላይ የክርስትና እምነት ተከታዮች የጾም ጊዜ ነው፣ የእስልምና እምነት ተከታዮች የጾም ጊዜ ነው። ፈጣሪ የሚወደውን መልካም ነገር እንዲታደርጉ በፈጣሪ ስም ጠይቃለሁ። አመሰግናለሁ። ንብሎ ተተወዶብኝ ነው አሳገር በረሃ ሊበላው ኩኖ ነው። እርዱኝ ባካችሁ፣ እርዱኝ ባካችሁ፣ ኧረ ባካችሁ ህዝብ እርዳኝ፣ ህዝብ እርዳኝ ባካችሁ። እዷ በረሃ ወድቆብኝ ነው። ቀኔታውንም አልጨረሰ ሙጭ ገዳ ነው። እኔ እንጀቴ መልተኛ እንደው ድረስልኝ ህዝቡ ድረስልኝ እንደው ወልዶ ይስጠኝ እንደው መከራ ይቸበታለሁኝ እንደው ሕፃን አንስቼ ነው ጡቴን እያጠባ ያሳደግኩት። አሁን የኢትዮጵያ ህዝብ እንዲያግዘው ነው የምትፈልጉት? አዎ ኢትዮጵያ ህዝብ እንዲያግዝልኝ ነው የምፈልገው። ወደ ስቶኝ እኔ አቅም የለኝም። ስሜ ይርዳው ተመስገን ይባላል። በድንገት የጠር 12 ቀን ወጥቶ አንድ ወር ተቀምጧል። አንዲ ምን ይል 400 ሺህ አንካ ተብዬ አቅማጣሁ። ይኸው የምታዩ ፎቶ በይሃ ዘጋይቶ ነው ኩለኛ ያው አስሮ ወዛ ቶሎ እንትን ሀበ ዳርብን ሸጣዋለን እያሉ ነገሩ አቅማጥቼ ምን አሁን በሊቢያ በረሃ ነው የሚገኘው? አዎ ሊቢያ በረሃ። ምን ይላሉ ደላሎች? ደላላችሁ አላከ ለአረብን ሸጣዋለን ደላዋል ያው እሱ አካሄዱ ከእናንተ አቅም ውጭ ሆኖ በራሱ ፍላጎት ጠፍቶ ነው የሄደው። ለበዓል ውድ ኢትዮጵያውያንና ኤርትራውያን ቤተሰቦቻችን በምስሉ የምታዩት ልጅ አብርሃም ይርዳው ይባላል። ተወልዶ ያደገው በቀበሌ ሲሆን ወደ ሊቢያ በሱዳን አድርጎ ወደ ሊቢያ በረሃ አውሮፓ ለመሄድ በማለት ሊቢያ ላይ ባጋጅ ታግቶ እየተሰቃየ ይገኛልና ለዛም ደግሞ የተጠየቀው ብር 1,300,000 ብር አካባቢ ነው። ይሄን ብር ደግሞ ቤተሰቦቹ መከራ ስላልቻሉ እሱ እዛ እየተሰቃየ ይገኛል። ስለዚህ ውድ ኢትዮጵያና ኤርትራውያን የቻላችሁትን የእነዚህ ሰዎችን በአንብስ የቻላችሁትን እርዱን አግዙን ነው የምንለው። በጣም ያሳዝናሉ እንደምታዩቸው እና ልጅየው በበረሃ እየተሰቃየ ይገኛል። እባካችሁ ሙስሊሙ በአላህ ክርስቲያኑ በእግዚአብሔር